ደስተኛና ቀላል የሆነ ህይወትን መምራት ትፈልጋለህ። ያንንም ህይወት ለማምጣት ሁሌም እየጣርክ ነው። ከዛሬ ቪዲዮ በኋላ የምትፈልገውን ታገኛለህ። ቀላልና ደስተኛ ህይወትን ለመምራት ዛሬ 3 ዋና ሐሳቦችን ይዤ ቀርቤያለሁ። ህይወትን ቀላል የምታደርግ የመጀመሪያውና አንደኛው ባለ መርካት ጀምር ማለት የሌለህን ለማምጣት ጥረትህን ትተህ አሁን ባለ መደሰት ጀምር። በቤተሰብ ባለህ ዕውቀት፣ በምትበላው በምትጠጣውና በምትለብሳቸው ልብሶች፣ በተለያዩ አሁን በአንተ እጅ ላይ ባለው ነገር እየተገለገልክ ህይወትን ቀለል ለማድረግ ጀምር ማለት ነው። በእውነት እኛ ሰዎች በየትኛውም የህይወት ጎዳና ውስጥ ብንገኝ ካለን ይልቅ ያለን ይበልጣል። የትኛውም ብዙ ነገሮች ባይኖሩንም የማናውቀው ትልቅ የተሰጠን ነገር አለ። አብዛኛው ሰዓታችንን የምናሳልፈው የሌለንን ነገር ለማምጣት ጥረት እያደረግን ነው። ህይወታችንም ከባድ የሆነበትና ደስታ የሌለው ህይወት እየመራን ያለንበት ምክንያት ያለንን 80% ትተን 20%ን ለማግኘት ጥረት ስለምናደርግ ብቻ ነው ህይወት ከባድ የሆነችው። ቀላልና ደስተኛ ህይወትን ለመምራት ባለ ነገር ላይ ትኩረትህን ማድረግ ይኖርብሃል። ደስታም ከመባዘን ህይወት ያወጣሃል። ለመደሰትም ሌላ ቦታ አትሂድ። የሚያስደስትህን በዙሪያ ፈልግ። ብዙዎች ሊያስደስቱ እየጣሩ ይሆናል። ወደ እነሱ መመልከት ጀምር። ያኔ ቀላልና ደስተኛ ህይወትን መኖር ትጀምራለህ። ሁለተኛው ሐሳብ ሌላውን ለመምሰል አትጣር። እንደ ጎረቤት ሳይሆን እንደ ቤተ መኖር ጀምር። የአብዛኛው ህይወት ሊከብድ የቻለበት ምክንያት ሌላውን ለመምሰል መጣሩ ነው። ማንንም በፍጹም እንደማይመስል የተረዳ ሰው ቀላልና ደስተኛ ህይወትን ይመራል። ምክንያቱም የሚፈልገውንና የሚያስፈልገው ነገር ላይ ብቻ ትኩረቱን ስለሚያደርግ ነው። ስንቶቹ ናቸው ችሎታው ሳይኖራቸው እነሱን ለመምሰል መንገዳቸው ተራራ የሆነባቸው? ያንተም ህይወት ሌላ ነው፣ የማንም ደግሞ ህይወት ሌላ ነው። የቤትህን ጣራና ግድግዳ አውቀህ መኖር ክብርን ያመጣል እንጂ ማንነትን ሊረክስ አይችልም። ጭንቀት፣ የበታችነት ስሜት፣ ከአቅም በላይ የሆነ ስራ ላይ መሰማራት፣ ይህ ሁሉ ነገር የመጣው ሌላውን ለመምሰል አይደል? ታዲያ እንዴት ህይወት ልትከብድ አትችልም? ልብ ልትለው የሚገባው ነገር ቢኖር ሌላው አለው እኔ ግን የለኝም በማለት ራስህን እንዳትወቅስ። ምክንያቱም ማንም ሰው ባለው ሙያ በጣም ምርጥ መሆኑ ያንተን ማንነት አይወክልም። በራስ ስራ መስክ ላይ ችሎታህን ለመጨመር ብቻ ጥረትን ማድረግ ነው የሚጠበቀው። የሌለህን ነገር የሚያስፈልግ ከሆነ ብቻ ተጨነቅበት። ግን ሌላው ስላለው ብቻ ካልኖረኝ ካልክ ህይወት ከመክበዷን በላይ ልትሸከማት የማትችለው ያህል ትከብድብሃለች። ሌላውን መመልከት ችሎታህን፣ ዓላማህን፣ ማንነትህን፣ ያለህን ነገሮች በሙሉ ረካሽ እንድታደርጋቸው ያደርጋል። ይልቁንስ ባለህ ስራ፣ በቤተሰብህ፣ በባህልህ፣ በሙያህና ባፈራሃቸው ሀብቶች መኖር መጀመር ይኖርብሃል። የሌላውን በመመልከት የራስህን ነገር ማጥፋት። ሶስተኛውና የመጨረሻው ሐሳባችን ማንበብ ነው። ማንበብ ሙሉ ሰው ያደርጋል። የህይወትህ ክብደቷ በችግር መከበብ ነው። ያለብህን ችግሮች መፍትሄ ልትሰጣቸው የምትችለው በማወቅ ውስጥ ስትሆን ነው። አንደኛው የእውቀት ምንጩ ማንበብ ነው። ህይወትህ ከባድ ያደረገችው ችግር ከሆነ ለችግር ደግሞ መፍትሄ የሚያበጅልህ እውቀት ከሆነ ቀላል ህይወትን ደግሞ ለመምራት ማንበብ አንደኛው መፍትሄ ይመስለኛል። ማንበብ ለችግር መፍትሄ መስጠት ብቻ ሳይሆን ወደፊት መሆን ስለምትፈልገው ነገር እንዴት መጓዝ እንዳለብህ፣ ዛሬን እንዴት መኖር እንዳለብህ የሚያሳየህ መነጽር ነው። አንበብ ከድብርት፣ ከጭንቀት፣ ካለማወቅ ውስጥ እንድትላቀቅ ያደርግሃል። ቀጣይ 3 ሐሳቦችን ይዤ እቀርባለሁ። ቀጣይ የምፖስተው ቪዲዮ እንዲደርሳችሁ ሰብስክራይብ አድርጉ። አብራችሁ ስላላችሁ አመሰግናለሁ።